ሴቶች የሚመርጡት ገንዘብና ወይስ ፍቅርን? አብዛኞቹ ወንዶች የማይረዱት እውነት። መግቢያ ታሪክ ብላስ ጉጉት። ቢያንስ አንድ ጊዜ በአይምሮህ ውስጥ የመጣን ጥያቄ ልጠይቅህ። ምናልባትም ከጓደኛህ ጋር በምሽት በነበረ ጨዋታ፣ ምናልባት ትርጉም የማይሰጥ ግንኙነት ስታይ፣ ወይም ደግሞ ፍጹም ነው ያልከውን ሰው ለምን እንዳልተመረጠ ግራ ሲገባህ አጋጥሞ ይሆናል። ሴቶች የሚመርጡት ገንዘብን ነው ወይስ ፍቅርን? ለዚህ ጥያቄ ለመመለስ አትቸኩል። ምክንያቱም ወደ አንድ ወገን ካጋድለህ የእውነቱን ውስብስብነት ታጠዋለህ። አብዛኞቹ ወንዶች ግራ የሚጋቡት የሚበሳጩትና አንዳንዴ መራራ የሚሆኑት ለዚህ ነው። መልሱ ቀላል መሆን ያለበት ይመስላቸዋል፣ ግን እውነተኛ ህይወት እንደዚህ አይደለም። አንዲት ሴት ፍቅር፣ ጥልቅ ትስስርና ስሜታዊ መግባባት እንደምትፈልግ እየተናገረች፣ ነገር ግን ይህንን ሁሉ የሚሰጣትን ወንድ ትታ ስትሄድ አይተህ ይሆናል። ምክንያቱም የሆነ ነገር እንደጎደላት ስለሚሰማት ነው። ያ የጎደለው ነገር ምን እንደሆነ እንኳን በግልጽ ላታስረዳ ትችላለች። በተመሳሳይ ጊዜ ገንዘብ፣ ስኬትና የቅንጦት አኗኗር የሰዎችን ትኩረት ሲስብ፣ ነገር ግን እውነተኛ ትስስር መፍጠር ሲያቅተው አይተህ ይሆናል። ከውጭ ሲታይ ሁሉም ነገር ፍጹም ይመስላል፣ ግን በውስጡ ሁለቱም ሰዎች ባዶነት ይሰማቸዋል። ታዲያ እውነቱ ምንድን ነው? ገንዘብ ነው ወይስ ፍቅርን? ወይስ ደግሞ አብዛኛው ሰው ያልተረዳው ሌላ ጥልቅ ነገር አለ? አብዛኞቹ ወንዶች የሚያምኑት የተሳሳተ እሳቤ። ነገሮች መቀየር የሚጀምሩት እዚህ ጋር ነው። ብዙ ወንዶች አንዲት ሴትን በበቂ ሁኔታ ካፈቀሯት፣ ትኩረትና እንክብካቤ ከሰጧት፣ እንዲሁም ጥረት ካደረጉ በተፈጥሮ እሷ ትመርጣለች ብለው ያምናሉ። ይህ ሳይሆን ሲቀርም ደግሞ ግራ ይጋባሉ። ምክንያቱም በእነርሱ አይምሮ ፍቅር ብቻውን በቂ መሆን ነበረበት። ነገር ግን መሳብ የሚባለው ነገር በጥረት ላይ ብቻ የሚገነባ አይደለም። ይህንን ያህል ከሰጠሁኝ ይህንን ያህል አገኛለሁ የሚል አመላክዳዊ ቀመርን አይቀጥልም። ቅን፣ ታማኝና እጅህ ተቆርቋሪ ሆነህ እንኳን ላንተ ምርጫ ላታድርግ ትችላለች። ይህ የሆነው አንተ ዋጋ ስለሌለህ ሳይሆን መሳብ የሚባለው ነገር ከቀላል ፍላጎት በላይ በሆነ ጥልቅ ስሜታዊና ስነ ልቦናዊ ደረጃ ላይ ስለሚሰራ ነው። ይህ እውነታ ደግሞ ለብዙዎች የማይመቸው ይሆን ይችላል። ገንዘብ ለምን በዝምታ ትልቅ ሚና ይጫወታል? ስለ ገንዘብ በሐቀኝነት እንናገር፣ ሳናስመስል፣ ሳንፈርድና ነገሩን ሳናቀልለው። ገንዘብ ዝም ብሎ ገንዘብ ብቻ አይደለም። ገንዘብ ማለት መረጋጋት ማለት ነው። ገንዘብ ማለት አማራጮች ማለት ነው። ገንዘብ ማለት ስለ ወደፊት ህይወት የሚሰጥ የደህንነት ስሜት ነው። አንዲት ሴት ወደ አንድ ወንድ ስትመለከት ዛሬ ማን እንደሆነ ብቻ አይደለም የምታየው። በንቀተ ህይወቷ ወደ ዋሰብ ኮንሺየስሊ ከሱ ጋር ያለው ህይወት ምን ሊመስል እንደሚችል፣ ምን አይነት ወደፊት ሊገነባ እንደሚችልና በምን አይነት አካባቢ እንደምትኖር ታስባለች። ሰዎች ቢያምኑም ባያምኑም መረጋጋት ትልቅ ዋጋ አለው። ምክንያቱም ፍቅር በወቅቱ ግን ሆድ በአሁኑ ቅጽበት ውብ ነው። ነገር ግን ህይወት ከወቅታዊ ስሜት በላይ ብዙ ነገሮችን ትጠይቃለች። ውታትን ትጠይቃለች፣ መዋቀርን ትጠይቃለች፣ የአቅጣጫ ስሜትን ትጠይቃለች። ገንዘብ ደግሞ ብዙ ጊዜ የዚህ አቅጣጫ ምልክት ሆኖ ያገለግላል። ፍቅር ለምን አሁኑም ጉልበት አለው። ነገር ግን ብዙ ሰዎች በገንዘብ ላይ ብቻ ሲያተኩሩ የሚረሱት አንድ ነገር አለ። ገንዘብ ብቻውን በቂ ቢሆን ኖሮ በሀብት ላይ የተገነቡ ግንኙነቶች መቼም አይፈረሱም ነበር። ግን ይፈረሳሉ፣ ሁልጊዜም ይፈረሳሉ። ምክንያቱም ስሜታዊ ትስስርን በገንዘብ መተካት አይቻልም። እውነተኛ እንክብካቤን መግዛት አይቻልም። እውነተኛ መከባበርን በገንዘብ መግዛት አይቻልም። በፋይናንሻል ስኬት ብቻ ጥልቅ የሆነ ስሜታዊ ደህንነት መፍጠር አይቻልም። ለዚህ ነው አንድ ሰው በውጫዊ ነገሮች ሁሉን ነገር ኖሮት ስኬት፣ መውጨት፣ አኗኗር፣ ነገር ግን በግንኙነቱ ውስጥ የባዶነት ስሜት የሚሰማው። ምክንያቱም ሰዎች ማሽኖች አይደሉም። ሞችት ብቻ ሳይሆን ትስስርም ያስፈልገናል። እውነቱ ያለው የት ጋር ነው? ሁሉም ነገር የሚገናኘው እዚህ ጋር ነው። ገንዘብ ብቻ አይደለም፣ ፍቅርም ብቻ አይደለም። እውነቱ ያለው በስሜታዊ ትስስርና በህይወት መረጋጋት መካከል ያለው ሚዛን ውስጥ ነው። መሳብ የሚባለው ጥንካሬም ሆነው ሁለቱም በአንድ ጊዜ ሲኖሩ ነው። ጥልቅ ስሜታዊ ግንኙነትና ግልጽ የሆነ የህይወት አቅጣጫ ሲኖር፣ ከሰውየው ጋር መሆን በስሜት ብቻ ሳይሆን በተግባራዊ ህይወቱም ጥሩ ሆኖ ሲገኝ ነው። ከነዚህ አንዱ ሲጎድል ግን ሁልጊዜ የሆነ ነገር ያልተሟላ ይመስላል። ስሜታዊ ቅርበት ሳይኖር በገንዘብ ላይ ብቻ ማተኮር ርቀትን ይፈጥራል። አቅጣጫ ሳይኖር በፍቅር ላይ ብቻ ማተኮር ደግሞ አለመረጋጋትንና ስጋትን ይፈጥራል። አለመረጋጋት ደግሞ በጊዜ ውጥረት ውስጥ ይቀየራል። ሰዎች የሚስቁበትና ግን እውነት የሆነ መራራ ሀቅ። ለአንድ ሰከንድ ግልጽ እንሁን።
አንድ ሰው ምንም የለኝም፣ ምንም እቅድ የለኝም፣ ምንም ራዕይን የለኝም ግን በጣም አፈቅርሻለሁ ቢል በፊልም ላይ ሮማንቲክ ሊመስል ይችላል፣ ግን በእውነተኛ ህይወት ውስጥ ጥያቄ ያስነሳል። በሌላ በኩል ደግሞ በገንዘብ ሁሉ ነገር አለኝ ግን ስሜታዊ ግንኙነት መፍጠር ዝግጁ አይደለሁም ቢል መጀመሪያ ላይ አስተናቂ ሊመስል ይችላል፣ ግን ውሎ አድር ባዶ ይሆናል። ስለዚህ እውነተኛው መሳብ ያለው ጽናት ላይ አይደለም። እውነተኛው መሳብ ያለው ሚዛን ላይ ነው። ሚዛን ደግሞ ብርቅ ነው። ብርቅ ፍሬውን ነው እጅግ ማራኪ የሚሆነው። ከምርጫው በኋላ ያለው ስነ ልቦና ጥልቅ ስናየው የሰው ልጅ ፍላጎት በሁለት መሰረታዊ ነገሮች ይገኛል። የደህንነት ፍላጎትና የትስስር ፍላጎት። ደህንነት የሚመጣው ከመረጋጋት ከአቅጣጫና የህይወትን ፈተናዎችን መወጣት አቅም ካለው ወንድ ነው። ትስስር ደግሞ የሚመጣው ከቦታው ላይ መገኘት ከመረዳዳትና ከአብረው ማሳለፍ ነው። እነዚህ ሁለት ፍላጎት ሲሟሉ መሳብ በተፈጥሮና በጥንካሬ ሁኔታ ይከሰታል። አንዱ ሲጎድል ግን አይምሮ በውጫዊ ሁኔታው ሁሉ ነገር ደህና ቢመስል እንኳን መጠራጠር ይጀምራል። ያ ጥርጣሬ ደግሞ ቀስ ቀስ እያለ ስሜትን ይለውጣል። ገንዘብ ቅድሚያ ስትሚሰጠው በቼ ነው። የፋይናንስ መረጋጋት በውሳኔ አስተዳደሮች ላይ ትልቅ ቦታ የሚይዝባቸው ሁኔታዎች አሉ። ይህ ብዙ ጊዜ እንደ ስጋቢነት ወይም ጥልቅ ሌለው ይታያል፣ ግን ከዛ በላይ ጥልቅ ምክንያት ሊኖረው ይችላል። ካለፈ የህይወት አለመረጋጋት የመጣ ሊሆን ይችላል። ከመቸገር ፍርሃት የመጣ ሊሆን ይችላል። ተሻለ ህይወት የመግባት ፍላጎት ሊሆን ይችላል። አንዳንዴም በዚህ ቀላል የሰዎች ግል ህይወት ሊሆን ይችላል። ሁሉም ሰው ለተመሳሳይ ነገር ቅድሚያ አይሰጥም። ይህንን መረዳት ደግሞ አላስፈላጊ ፍርድን ያስቀራል። ፍቅር ቅድሚያ ስትሚሰጠው መቼ ነው? በተመሳሳይ ሁኔታ ከምንም ነገር በላይ ስሜታዊ ትስስርን የሚመርጡ ሰዎች አሉ። በግንኙነቱ ውስጥ የሚሰማቸውን ስሜት ከውጫዊ ነገሮች በላይ የሚያስገንድሙ፣ በገንዘብ ርዕስ ነገሮች ፍጹም ባይሆኑ እንኳን አብሮነትንና እውነተኛ ፍቅርን የሚመርጡ ሰዎች አሉ። ግን በእነዚህ ሁኔታዎች እንኳን ውሎ አድር እውነተኛው የህይወት ገበታ መምጣቱ አይቀርም። ምክንያቱም ስሜት ብቻውን ተግባራዊ ችግሮችን ለዘላለም ሊፈታ አይችልም። በጊዜ ውተት ውስጥ አለመደማመጥ ውስጥ ጫና መፍጠር ነው አይቀርም። ታዲያ እያንዳንዱ ወንድ ሊያደርግ ያለበት ለውጥ ምንድነው? ትልቁ ስህተት ከአንድ ወገን መሆን አለብኝ ብሎ ማሰብ ነው። አይጠበቅብህም። ሌላ ማትሆነውን ሰው ለመሆን መሞከር አይጠበቅብህም። ሰውን ለማስደነቅ ብቻ ገንዘብ ማሳደድ አይጠበቅብህም። ስሜት ብቻውን ይበቃል ብለህ መዝናት አይጠበቅብህም። ዋናው ነገር እድገት ነው። አቅጣጫ፣ ራስን ማወቅ። ራስን የህይወትን እየገነባህ በተመሳሳይ ጊዜ ስሜታዊ ብሱነት ሲኖረ ሳታስገድድ በተፈጥሮሽ ማራኪ ትሆናለህ። ሁሉን ነገር የሚቀይረው ጥያቄ ሴቶች ምን ይመርጣሉ ብለህ ከመጠየቅ በላይ ራስን የበለጠ ጠንካራ ጥያቄ ጠየቅ። እኔ ስሜታዊ ጥልቀትና የህይወት መረጋጋት የምሰጥ ሰው እየሆንኩኝ ነው? ምክንያቱም እውነተኛው መሳብ ያለው እዚህ ጋር ነው። አንዱና ከአንዱ መብረጥ ላይ አይደለም፣ ሁለቱንም ማሳደግ ላይ ነው። እስቲ 3 አይነት ወንዶችን በአይነሉና ተመልከት። አንደኛ ገንዘብ አለው ግን ስሜታዊ ብሱነት የለውም። ሁለተኛ ፍቅር አለው ግን የህይወት አቅጣጫ የለውም። ሶስተኛ ገና እያደገ ነው፣ እየገነባ ነው፣ እየተማረ ነው፣ ግን ግንዛቤውም ፍላጎቱም ኢንቴንሽኑም አለው። እሱ ፍጹም ላይሆን ይችላል፣ ግን ወደፊት እየተጓዘ ነው። ያ ሰው ከማንም ጋር በወዳደር አያስፈይረውም። ምክንያቱም በጊዜው ውስጥ እሱ ግልጥ የሆነ ምርት ይሆናል። ስለዚህ በሚቀጥለው ጊዜ አንድ ሰው ይህንን ጥያቄ ገንዘብ ወይስ ፍቅር ብሎ ሲያቀልለው ዝም ብለህ ፈገግ በል። ምክንያቱም አሁን አንተ ከዛ በላይ የሆነ ጥልቅ እውነት ተረድቷል። ነገሩ አንዱን መምረጥ አይደለም። ነገሩ በግንኙነት ውስጥ ዋጋና ትስስርን በአንድነት የሚሰጡ ሰው መሆን ነው። ምክንያቱም በመጨረሻው እውነተኛው መልስ ሴቶች ምን ይመርጣሉ የሚለው አይደለም። እውነተኛው መልስ አንተ ማን ለመሆን ትመርጣለህ የሚለው ነው።